እሺ ስሜ ሚኪያስ ተድላ ይባላል። በቂርቆስ ክፍለ ከተማ ወረዳ 7 ጽዳት አስተዳደር አስተባባሪ ነኝ። ያው ዛሬ እንደሚታወቀው በሰባት ቅዳሜ ከፍተኛ የሆነ የጽዳት ንቅናቄ በወንዝና ወንዝ ዳርቻዎች ላይ ያደረግንበት ሁኔታ ነው ያለው። ይህን ክፍለ ከተማው ጽዳት አስተዳደሩ ከኛ ጋር ከወረዳው 7 ጽዳት አስተዳደር በጋራ በመሆን አስተባብሮ የሰራው ስራ ነው። ስለዚህ ይሄ ወንዝ ዳርቻ አጠቃላይ በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ ተጀምሮ ክብርት ከንቲባም እየመራችው እዚህ ደረጃ ደርሷል። ከኛ እንደኛ ወረዳ ከ4 ኪሎና ከጎላ የሚመጣ ወንዝ የሚገናኝበት አምባሳደር አካባቢ ያለ ነው። ይህንን ስራ በጽዳት ደግሞ ማገዝ አለብን በሚል አጠቃላይ የወረዳችን ላይ የሚኖሩ ህብረተሰብ ክፍሎችን፣ አመራሩን፣ ሲቪክ ማህበራትን፣ ወጣት አደራጅቶችና የተለያየ ህብረተሰብ ክፍሎችን በማሳተፍ የጽዳት ንቅናቄ በየሳምንቱ ቅዳሜ እያደረግን የሚገኙ ከዚህ ከአምባሳደር ጀምሮ እስከ እንትን ድረስ ምንድነው ቤተክርስቲያኑ ድረስ ማለት ነው። ስለዚህ ይህ ጽዳት ቀጣይነት ይኖረዋል። አንድ ህብረተሰቡ ባለቤትነት ስሜት እንዲኖረው በዛውም ደግሞ እየተሰሩ ያሉ ስራዎች እንዲጎበኙ የማድረግ ትልቅ ኃላፊነት ስላለብን ጽዳቱንም እንደምታዩት በከፍተኛ ሁኔታ ህብረተሰቡ ወጥቶ ጽዳቱን ያጸዳበት ሁኔታ አለ። ከፍተኛ ቆሻሻ ነው ያለው። ከየቦታው የሚለቀቁ ቆሻሻዎች አሁን በከተማ አስተዳደር በደንብ ማስከበር ጽሕፈት ቤት በኩል ፍሳሾች እየቆሙ ነው ያሉት። ከፍተኛ ሽታ አለው እንደምታዩት። ከዛ በተረፈ ደግሞ በተለያዩ ሆቴሎች ህብረተሰቡ የሚለቃቸው ቆሻሻዎች፣ ፕላስቲኮች ምኖች ለወንዙ ብክለት ትልቅ አስተዋጽኦ እንዳላቸው ህብረተሰቡም እንዲያውቀውና በቀጣይ ደግሞ ይህንን ነገር ኃላፊነት ወስዶ በየአካባቢው ቆሻሻዎችን ከምንጩ በመለየት ለሚመለከተው አካል ማስረከብ እንዳለበትና ወንዝ ደግሞ ለከተማችን ትልቅ ውበት እንደሆነ ያየንበት ሁኔታ ነው ያለው። ይሄ በቀጣይነት ተጠናክሮ የሚሰራበት ሁኔታ አለ የሚል ሀሳብ ስላለኝ